በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ጰራቅሊጦስ መንፈስ ቅዱስ ከሚጠራባቸው ስሞች አንዱ ጰራቅሊጦስ፣ ናዛዚ፣ መጽንዒ፣ መስተፍስሒ፣ የሚያጽናና፣ የሚመክር፣ የሚረዳ፣ የሚታደግ የሚል ትርጉም አለው። አጽናኝ የተባለውም መንፈስ ቅዱስ ነው። አብ በስሜ የሚልክ ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ይነግራችኋል፣ እኔ ነገርኳችሁንም ያሳስባችኋል ብሎ ተናግሯል። በሌላም በኩል ደግሞ እኔ ከአብ ዘንድ የምልክላችሁ ጰራቅሊጦስ እርሱም ከአብ ዘንድ የሚወጣው የእውነት መንፈስ የሆነው በመጣ ጊዜ ስለኔ ይመሰክራል ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 26 እንዲሁም ዮሐንስ ወንጌል ምዕራፍ 15 ከቁጥር 16 ላይ እናገኛለን። በብሉይ ኪዳን በዓለ ሰዊዕ ተብሎ ይከበር ነበር። ምክንያቱ ደግሞ ካህናተ ኦሪት አስራቱን፣ በኩራቱን፣ ቀዳሚያቱን ስለሚሰበስቡበት ነው። የአይሁድ ፋሲካ ከተከበረ ከ7 ሳምንታት በኋላ በ50ኛው ቀን የሩቆቹ ከከተሙበት ወጥተው የቅርቦቹም ደግሞ ካሉበት ተሰባስበው ተገናኝተው ለበዓሉ ፍጻሜ የሚሆነውን በዓለ ሰዊዕ ወይም የእሸት በዓልን ያከብሩ ነበር። በአዲስ ኪዳን ግን ቅዱሳን ሐዋርያት መንፈስ ቅዱስን የተቀበሉበት ስለሆነ በዓለ ጰራቅሊጦስ ተብሎ በበዓለ ሰዊዕ ምትክ ይከበራል። ቅዱሳን ሐዋርያት በጽርሐ ጽዮን ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶላቸው ሰማያዊ በረከትን፣ ጸጋንና እውቀትን አድሏቸዋል። መንፈስ ቅዱስን ከተቀበሉ በኋላም 3 ዓመት ከ3 ወር የተማሩትን ትምህርት አይምሯቸው ጎልቶና ምስጢሩ ተገልጦላቸው አስተምረዋል፣ ወንጌልን ጽፈዋል። እንዲሁም ደግሞ በፍርሃት ተጨንቀው ተውጠው የነበሩትን ሐዋርያት ጥቡዓን ወይም ቆራጦችና ጽኑዓን ሆነዋል። በተጨማሪም ደግሞ ቀድሞ ይናገሩት ከነበረ ቋንቋ 71 ቋንቋ ተገልጦላቸው በልዩ ልዩ ቋንቋ ተርጉመውም አስተምረዋል። በዚህችም ዕለት ቅዱስ ጴጥሮስ ባስተማረው ትምህርት 3000 ሕዝብ በኢየሱስ ክርስቶስ አምኖ ተጠምቋል። ቅዱሳን ሐዋርያት ቀን 3 ሰዓት ኢየሱስ ክርስቶስ መንፈስ ቅዱስን ልኮልናልና በላያችን ኃይል ሞላ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ በሕያዋንና በሙታን ላይ ይፈርድ ዘንድ ስልጣን እንዳለው በአዲስ ቋንቋ ተናገርን በማለት በዕለቱ ያዩትንና የተደረገላቸውን እንዲሁም ደግሞ የበዓሉን ታላቅነት ከመሰከሩ በኋላ ይህን ታላቅ በዓል ማክበር እንደሚገባ አዘዋል። በዚህም ወቅት መጾምና ማዘን ተገቢ አለመሆኑንም አስረድተዋል።